ግን በሰይጣን ተፈተናችሁ ታውቃላችሁ? በእርግጠኝነት ይህን ታሪክ ከሰማችሁ በኋላ ሰይጣን ኢምንት እንዳልፈተናችሁ ይገባችኋል። በነገራችን ላይ ፈተና የሚመጣው ከሶስት ወገን ነው። አንደኛ ከራሳችን ፍላጎት አድርግና አታድርግ ከሚሉት ከነፍስና ከስጋ ጦርነት ሲሆን፣ ሁለተኛ ደግሞ ሰይጣን ዓለምን ተጠቅሞ በዓለም ይፈትነናል። ሶስተኛው ራሱ በአካል እየተገለጠ ብዙ ነገሮችን እየተመሰለ መጥቶ ይፈትነናል። እና ዛሬ የምናየው ታሪክ በጣም አስተማሪ ስለሆነ እስከ መጨረሻው አዳምጡ። ኮፒ ሊንክ አድርጉ። በኮሜንትም አባ ሙሳ በረከት ይደርብን እያላችሁ ጻፉልን። ሰይጣን የሰው ልጆች ለማጥፋትና ካሉበት ክብር ለማውረድ ምን ያህል እንደሚጓዝ የምታዩበት ታሪክ ነው። አባ ሙሳ የሚባል በሰፊው የሲያት በረሃ ውስጥ የሚኖር አንድ መነኩሴ ነበር። ስለ እግዚአብሔር ፍቅር ልብስ ሳይለብስ ሰሌን ብቻ ለብሶ ጧትና ማታ እየጸለየ እየሰገደ እየወደቀ እየተነሳ በቀን አንዲት ቁራሽ እየተመገበ ሳር ቅጠል እየበላ የሚኖር አንድ ሙሳ የሚባል አባት ነበር። ይሄም አባት እግዚአብሔር በጎ ስራውን አይቶ ውሃና ፍራፍሬ ወዳሉበት ቦታ መራው። አባ ሙሳ ወደዛ ውሃና ፍራፍሬ ወዳሉበት ቦታ ሲደርስ አራዊቶችን አገኘ። እነዛ አራዊቶችም የእግዚአብሔር ሰው መሆኑን ስላወቁ መጥተው ከእርሱ ጋር ያወሩ ነበር፣ ይነጋገሩ ነበር። እርሱም ደግሞ ከነሱ ጋር ያወራ ነበር። የጸሎት ሰዓቱ ሲደርስም ያማትባል፣ አራዊቶቹም ሰላም ብሎት ይሄዱ ነበር። እንዲህ ባለው ሁኔታ ከአራዊቱ ጋር ተስማምቶ ሲኖር ሰይጣን ቀናበት። ባለው በያዘው ጽድቁና ከአራዊቱ ጋር ተስማምቶ በመኖሩ ሰይጣን በጣም ተናደደ። ይህን ሰውዬማ የኔ የግሌ ዕቃ የኔ የግሌ ንብረት ማድረግ አለብኝ ብሎ ሊፈተነው ተነሳ። ከዕለታት በአንድ ቀንም ሰይጣን በሽማግሌ መነኩሴ ተመስሎ ጽሙ በጣም ነጭና ረዥም የሆነ መላጣ እንዲሁም ደግሞ ቁርበት የለበሰ መነኩሴ መስሎ ወደ እርሱ መጣ። አባ ሙሳም ከሩቅ ተመለከተው። አባ ሙሳም እየሮጠ ወደ ሰይጣን ሲሄድ የሚገርማችሁ ነገር ሰይጣን መቋሚያውን ተደግፎ አይኑ የማያይ መስሎ ይሄድ ነበርና አባ ሙሳ መምጣቱንም እንዳላየ አስመሰለ ሰይጣን። አባ ሙሳን አልፎት ከአባ ሙሳ ቤት ገባ። አባ ሙሳ ሄዶ ሊያነጋግረው ቢፈልግ ሰይጣን የደከመና የታመመ ይመስል አስመስሎ ዝም አለው። 3 ቀንም በዝምታ ቆዩ። አባ ሙሳ ለጸሎት ቆሞ የኢየሱስ ክርስቶስን ስም ሲጠራ ያ ሰይጣን ይሰወረውና ይጠፋበት ነበር። አባ ሙሳ ምን ብሎ ነው የሚያስበው ታዲያ? ይሄም መነኩሴ እግዚአብሔር እሱን የማየት ብቃት ስለሌለኝ ከኔ እየሰወረው ነው እንጂ የትም ሊሄድ አይችልም እያለ ማሰብ ጀመረ አባ ሙሳ። ከዛም በኋላ በበነገታው ከ3 ቀን በኋላ ሲወጡ አራዊቶቹ ላይ ያንን አረጋዊ ሰው ሲመለከቱ ይሸሹ ነበር፣ ይፈሩ ነበር። አባ ሙሳም ተደንቆ ዝም ብሎ ያልፍ ነበርና በ3ኛው ቀንም ሰይጣን እንዲህ ብሎ ተናገረው። እግዚአብሔር የመረጠ ልጄ ወይ 3 ቀን ሙሉ አናገርከኝ፣ ከኔ ምንድነው የምፈልገው ብሎ ጠየቀው ሰይጣን። አባ ሙሳ ምን ብሎ ጠየቀው? አንተ በዚህ በረሃ ብዙ ዓመት ይኖርክ ይመስለኛል። 3 ቀንም ከኔ ጋር አሳልፈሃል። እስካሁን ጸሎት ስታደርግም አላየውም። ካንተ ምማሮና ማደርገው ስራት ካለ አስተምረኝ አባቴ አለው አባ ሙሳ ለሰይጣን። በዛን ጊዜ ሰይጣን የኔን ታሪክ እንድነግር መጀመሪያ አንተን ታሪክ ንገረኝ አለው። አባ ሙሳም እኔ በዚህ ሀገር የምኖር ሰው ነበርኩ። በ13 ዓመቴ ወደ በረሃ መጣሁ። በ13 ዓመቴም ከመምሬ እግር ስር ቁጭ ብዬ ስለ መንኩስና ትውፊትና ስርዓት ተማርኩ። በመንኩስና ትውፊትና ስርዓት ተማርኬም 20 ዓመት ሲሞላኝ ይሄን ዓለም ንቄ ወደ በረሃ ገብቼ መንኩሼ መኖር ጀመርኩ። እዚህ በረሃ ስኖርም በእግዚአብሔር ቸርነት 35 ዓመት ሞልቶኛል ብሎ ነገረው። በዚያም ጊዜ ሰይጣን ልጄ ሆይ ጥሩ አደረክ። እኔ ደግሞ በበፊተኛው ህይወቴ በጣም ሀብታም ነበርኩ፣ ብዙ ገንዘብ ነበረኝ። እበላለሁ፣ እጠጣለሁ፣ እረካለሁ፣ ዝሙትን እወዳለሁ፣ ድሆችን እጠላ ነበረ የሲኦል አስከፊነትና እሳት እስከሚታየኝ ድረስ አለ ሰይጣን። አሁን ግን በመጨረሻም የሲኦል አስከፊነትና የመጨረሻ ጥፋት ትዝ ሲለኝ እግዚአብሔር ልቦና ሲሰጠኝ ሀብቴን ንብረቴን ሁሉ ለድሆች ሰጥቼ ወደዚህ በረሃ መጣሁ ብሎ ነገረው። በዚያንም ጊዜ የአረጋዊ ና ተከተለኝ ብሎ አባ ሙሳን ይዞት ሄደ ወደ ተራራ። ወደ ተራራም ይዞት ሲሄድ አንድ በጣም የሚያስገርም ትልቅ ቤተ መንግስት አዩ። አባ ሙሳም ከዛ መነኩሴ ጀርባ ተከትሎ ሄደ። አባቴ ይሄ ቦታ ምንድነው ብሎ ጠየቀው። ያ ሰይጣንም ያ መነኩሴም ይሄ ቦታ የኔ ቤት ነው፣ ሀብትና ንብረት የተቀበረውም እዚህ ውስጥ ነው እና ያንን ሀብትና ንብረት የምትወርሰውም አንተ ነህ ብሎ ነገረው። አባ ሙሳም በዛ ቤተ መንግስት እየተደነቀ ዞር ሲል የቤተ መንግስት ልብስ የለበሰች አንዲት ውብ ቆንጆ ሴት አየ። ከዛም አባ ሙሳ ደንግጦ ወደ ኋላ ሲመለስ ያ አረጋቢ ቆም እንጂ ልጄ ወዴት ነው የምትሄደው? እቺ ከፊት የምታያት ሴት እኮ የኔ ልጅ ናት። ከዚህም በፊት አግብቼ ነበረ። ከዛን እናቲቱ ወልዳ አሳድጋት ብላ ሞተችብኝ። እኔም እሷን አሳድጌ በክብርና በማይረግ ጠብቄ እዚህ አድርሻታለሁ። ለሷም የሚስማማት ደግሞ እንዳንተ አይነት ባል ነው። መቼም ታውቃለህ ዳዊት፣ አብርሃም፣ ይስሐቅ፣ ያዕቆብ እነዚህ ሁሉ አግብተው የኖሩ ናቸው። ስለዚህ አንተም እንድታገባ እግዚአብሔር ፈቅዷል። አለበለዚያ እኔ ረግማለሁ። በሽምግልና ወራት የረገምኩት ሰው ደግሞ አይተርፍም ብሎ አባ ሙሳን አስፈራራው። አባ ሙሳም እንዴት ላገባ እችላለሁ? እኔ እኮ መነኩሴ ነኝ አለው። ሰይጣንም በዚህም በዛም ብሎ ልቡን አሸፈተው።
ከዛ ሊያገባት ተስማማ። አባ ሙሳም የሚገርማችሁ ነገር ወደዛ እሷን ሊያገባት ወደ ቤተ መንግስቱ ሊገባ ሲል ጥቅልል አውሎ ነፋስ መጣና ከቤተ መንግስቱ ወርውሮ አስወጣው አባ ሙሳ። ከዛን ከወደቀበት እንደምንም ተፍገምግሞ ተነስቶ ሲመለከት ቤተ መንግስት የሚባል ነገር የለም። ሴጣንም አባ ሙሳ ተጫወትኩብ እያለው ሄደ። ከዛን አባ ሙሳ ተነስቶ የሚገባበት የሚሄድበት አጣ። ቦታው ምድረ በዳ ነው፣ ትልቅ ሰፊ ነው። ከዛን እንደምንም ብሎ ወደ ባቱ ሲመለስ ድሮ ይቀርቡት የነበሩ አራዊቶች ሸሹት። ድሮ ዝናብ አልዘንብላቸው ሲል መታዝንብልን ብለው ሲጠይቁት ዝናብ ያዘንብላቸው ነበር። ሲታመሙ በመስቀሉ ባርኮ ያድናቸው ነበር። አሁን ግን ሸሹት። እንደ ድሮ ቅጠሉን ቢበላው ይጣፍጡ የነበረው ቅጠል መረረው። ከዛን አባ ሙሳ ተስፋ ቆርጦ ጌታዬን በድየዋለሁ ከዛች ሴት ጋር ልጋባ ነበር ብሎ ወደ ዓለም ተመልሼ ብኖር ይሻለኛል ብሎ ወደ ዓለም መሄድ ጀመረ። አሁንም ሴጣን በመነኩሴ ተመስሎ በአህያ ላይ ተቀምጦ መጣ። አንተ ሰውዬ አንተ መነኩሴ ወዴት ነው የምትሄደው? አለው። እኔማ ከገዳም ወጥቼ ወደ ከተማ እየገባው ነው በኃጢአቴ ምክንያት አለው። ሴጣንም በልና እኔ ወደዛው ከተማ ነኝ አብረን እንሂድ ከጀርቤ ቁጭ በል ብሎ በአህያው ላይ አስቀምጦት ይጋልብ ጀመረ። ለምንድነው እንዲያደረገ ሲባል አባ ሙሳ ተጸጽቶ ወደ ገዳም ሕይወቱ እንዳይመለስ ከእግዚአብሔር ሊያርቀው ብሎ ሴጣን ቶሎ ወደ ከተማ ሊወስዶ ፈልጎ እየጋለበ ወስዶ ከከተማው አደረሰው። እዚህ መንደር የሚኖሩ ሰዎች ደግ ናቸው፣ ከነሱ ተጠጋ ብሎ ሴጣን ዞር አለ። በዛን ጊዜ አባ ሙሳ ተጠማ። ዞር ብሎ ሲመለከት የሀገሩ ሰዎች ሁሉ ውሃ እየቀዱ የሚጠጡበትን ቦታ ተመለከተ። ሊጠጣ ጠጋ ሲልም የተቀደደ ልብስ የለበሰች አንዲት በጣም የምታምር ቆንጆ ሴት መጣች። አንተ ሰውዬ ከየት ሀገር ነህ ከየት ከተማ ነህ ብላ ጠየቀችው። እኔ ከበሬ የመጣው ሰው ነኝ፣ ውሃ ጠምቶኛልና ማርበት የምበላም ነገር የለኝምና እባክሽ ተባበሪኝ አላት። ችግር የለውም ለዛሬ እኔ ጋር ታራለህ አለችውና ወደ ቤቷ ወሰደችው። ያቺ ሴት ምግብ አበላችው፣ ውሃ አጠጣችው፣ ልብስ አለበሰችው። ከዛም በኋላ መጫወት ጀመሩ አሉ። ከበረሃ እንደመጣ ተጋድሎ ላይ እንደነበርክ ታስታውቃለህ፣ ሰውነት እኮ ደርቋል አለችው። እንደዚህ ብለው ያወሩ ጀመሩ። እሷን ጠየቀችው፣ እንዴት ወደዚህ ከተማ ልትመጣ ቻልክ አለችው። እሱም በሙሉ ልቡ አምኗት ነበርና የደረሰበትን ሴጣን ያደረሰበትን በሽማግሌ ተመስሎ ያደረገውን ነገር ሁሉ ይነግራት ጀመረ። ተናግሮ ሲጨርስም እሷ ደግሞ የራሷን ታሪክ ቀጠለች። እኔማ የንጉስ ልጅ ነበርኩ፣ አባቴ ሲሞት አሁን በዚህ ቦታ አገኛለሁ፣ ግን ደግሞ በበረሃ የከበርኩት ብዙ ሀብትና ንብረት አለኝ። አሁን የሚያስፈልገኝ ግን አንድ ነገር ነው፣ እሱም ባል ነው አለችው። ከዛም በኋላ ሄዳ ልብሷን ቀይራ የምንዝር ጌጥ ለብሳ ለዝሙት ቢያነሳሳ ነገር ማድረግ ጀመረች። ማታውን ሙሉ ሲጨቀጭቆና ሲዘበዝቡ አደረች። ከዛም በኋላ አባ ሙሳ ልቡ አዘነበለ። ግን አለችው ልታገባኝ ከፈለክ አባቴ አይሁዳዊ ነው፣ እኔ እንዳንተ ክርስቲያን አይደለሁም፣ በክርስቶስም አላምንም። ልታገባኝ ከፈለክ ክርስቶስን ካዶ አለችው። ከዛን እንዴት ኢየሱስ ክርስቶስን ክዷለሁ ብሎ ተቆጣ። ከዛን ልቡን አባበለችው። ከዛ ወደ ራሱ ሐሳብ ሳበችውና ሃይማኖቱን አስካደችው። የሚገርማችሁ ነገር እኔ አንተን ላገባ የምችለው በአይሁዳውያን ስራ ስትጠመቅ ነው አለችውና ወሰደችው። ከዛም በኋላ ወደ ተራራው ደግሞ እንሄድና ሀብትና ንብረት የዛን የተከበረ ከዛ ወጥተን በሰላም ተጋብተን እንኖራለን ብለው ወደ በራው ወሰደችው። በጣም ብዙ መንገድ ወሰደችው። በጣም ተጓዙና ጠማው አባ ሙሳ። ሲጠማው ውሃ ጠምቶኛል የሚጠጣ ነገር ይኖራል አላትኝ። ቆይ እስቲ ከዛ ተራራ ላይ ወጥቼ ውሃ ካገኙ ወደ ራሴ ጠራሃለሁ አለችው። ከዛም በኋላ ወደዛ በራራ ወጣችና ትንሽ ቆይታ ምን አለችው? አንተ ሞኝ መነኩሴ ከበረሃ አስወጣው፣ ወደ በረሃ እንዳትመለስ በፈረስ እየጋለብኩ አመጣው፣ ወደዚህም ደርሰ ደግሞ አምላክን አስካድኩ፣ እኔን የመሰለ ኃያል ታዲያ ማን አለ ብላ ተዘባበተችበት። እኔ ጥንተ ጠላት ሴጣን ነኝ፣ ከሴጣን አገልጋዮች መካከል አንዱ ጭፍራ ነኝ ብላ ዘብታበት እዛ በራማል ጥላው ሄደች። ዞር ሲል የሚበላ የሚጠጣ ነገር የለም፣ የሚመለስበት መንገድ እንኳ የለም። ምድር ጨነቀችው፣ ምድር ጠበበችው፣ ሰማዩ ተደፋበት። አባ ሙሳ የሚገባበት አጣ። እንደ ኢዮብ የተወለደበትን ቀን ሁሉ ረገመው። ወደ እግዚአብሔር መሬት ላይ እየተንከባለለ እባክህ ይቅር በለኝ አምላኬ ኢየሱስ ክርስቶስ ይማረኝ ይቅር በለኝ እያለ ደረቱን እየደቃ ማልቀስ ጀመረ። ከዛን እግዚአብሔር ቸርኖና ንስሐ ገብቶ ይቅር በለኝ ስላለው ከሰማይ ለቅሶን ተመለከተ። ለቅሶን ከተመለከተ በኋላ መልአኩን ላከለት። እግዚአብሔር መልአኩን ወደ እርሱ መጥቶ እግዚአብሔር ለቅሶንና ንስሐን ተቀብሎልሃል፣ አሁንም አባ ሳሙኤል የሚባል አንድ መነኩሴ ይልክልሃልና ትንሽ ጠብቀው ብሎት አረጋግቶት ሄደ። ከ3 ቀን በኋላም ታርፋለህ ብሎት አረጋግቶት ሄደ። ከዛም በኋላ አባ ሙሳ ቀና ብሎ ሲመለከት አንድ መነኩሴ ወደሱ ሲመጣ አየው። አባ ሙሳም እየሮጠ ሄደና ከዛ መነኩሴ እግር ስር ተደፍቶ አባቴ ሆይ እግዚአብሔር ይቅር አለኝ እንዴ እግዚአብሔር ማረኝ እንደ እያለ ጠየቀው። ያ አባትም እግዚአብሔር ደርሶልሃልኝ፣ እግዚአብሔር መሐሪ ነው ይቅር ይላል፣ ታሪክ ምንድነው በል ንገረኛል። ከዛን አባ ሙሳ ከመጀመሪያ ጀምሮ እስከ መጨረሻ ድረስ ታሪኩን ነገረው። ከዛም ያን አባት ቡራኬ ሰጠውና
ጸሎት አድርገው ወደ አንድ ቦታ ወሰደው። ወደዛ ቦታ ሲወስደውም ትልቅ የሚያምር ቤተክርስቲያን አገኙ። ወደዛ ቤተክርስቲያን ገቡ። አባ ሙሳ ማንንም አልተመለከተምና ያንን መነኩሴ ይሄ ቦታ ምንድነው ብሎ ጠየቀው። ይሄ ቦታማ ጻድቁና ንጉሱ አጋቢዮስ ያሰራው ቤተክርስቲያን ነው አለው። በዛን ቅጽበት የሚገርማችሁ ነገር ቅዱሳን ተሰብስበው መጡና የቤተክርስቲያኑን መቅረዝ ሁሉ አበሩት። እዛን ልብሰ ተክህኗቸውን ለብሶ አባ ሳሙኤል ቅዳሴውን እየመራ ቅዳሴ ቀደሱ። ከዛም በኋላ አባ ሙሳን አቆረቡት። ወጣና ከቁርባኑ በኋላ አባቴ ይሄ ቦታ አሁን የት ነው የሚገኘው ብሎ ጠየቀው። አባ ሳሙኤልን አንተ ከነበርክበት ቦታ 10 ምዕራፍ ያህል ነው የሚርቀው፣ ቅርብ ነው ያለ። ግን ድሮ ለህዝቡ ሁሉ ይታይ ነበረ። የህዝቡ ኃጢአት ሲበዛ እግዚአብሔር ከህዝቡ አይን ይችን ቤተክርስቲያን ሰወራትና በበረሃ ላይ የሚኖሩ ቅዱሳን የአጽም ማረፊያና የቁርባን መቀበያ ቦታ አደረገው ብሎ ነገረው። ከዛም በኋላ እባክህ የቅዱሳኑ አጽም ያረፈበትን ቦታ አሳየኝ አለው አባ ሙሳ። አባ ሳሙኤልም እየመራ ወስዶ ቅዱሳኑ ያረፉበትን መቃብራቸውን አሳየው። አባ ሙሳም ስቅስቅ ብሎ እያለቀሰ ጌታ ይቅር በለኝ እያለ የቅዱሳኑን አጽም ወድቆ በግንባሩ ተሳለመ። ከዛን ጌታ ይቅር በለኝ እያለ አለቀሰ። ከዛን አባ ሳሙኤል አባ ሙሳ ብሎ ይስጠራው። አባ ሙሳ ሊመልስለት አልቻለም። ሂዶ ሳይሆን አባ ሙሳ እዛው በግንባሩ እንደተንበረከከ እንደሰገደ ነፍሱ ከስጋው ተለይቷል። ከዛም በኋላ አባ ሳሙኤል በሚገባ ገንዞ ጨርቅ አልብሶ በዛ ቦታ ከቅዱሳኑ ጋር ቀበረ። ከዛ አባ ሳሙኤል የአባ ሙሳን ታሪክ ጽፎ ለኛ መደረሰልን ማለት ነው። እንግዲህ ሴጣን እኛን ለመጣል ይሄን ያህል ይጓዛል። የማይተኛ የማያንቀላፋ ጠላት አለብንና ወደማይተኛውና ወደማያንቀላፋው እግዚአብሔር ተጠግተን ሕጉን ጠብቀን ይሄን ጠላታችንን ድል ካልነሳ ነው እስከዚህ ድረስ ሊያጠፋን ይሄዳል። ስለዚህ እንጠንቀቅ፣ ከሴጣን ፈተናም እንጠበቅ። የአባ ሙሳ በረከታቸውም ይደርብን። አሜን።